የንስር ስነ ምግባር እንዲኖራችሁ የምትፈልጉ ከሆነ መጀመሪያ በህይወታችሁ እንደ ፓሮት ወይም እንደ በቀቀን አትሁኑ። ምክንያቱም በቀቀን ብዙ ታወራለች፣ ግን ከፍ ብላ መብረር አትችልም። ንስር ግን ዝምተኛ ነው፣ እናም ሰማይን የመንካት ኃይል አለው። ንስር ድምጽ ሲያወጣ ሰምታችሁ ታውቃላችሁ ወይ? ሰማይ ላይ እየበረረ ሲንጫጫ? በጭራሽ። ሰማይ ላይ ከፍ ብሎ የሚበረው ጸጥ ብሎ ነው። ከዛም ታዳኙ ላይ ብቻ ትኩረት ያደርጋል። ሰማይ ላይ የሚበሩ ብዙ አዕዋፎች አሉ፣ ነገር ግን ሁሉም ሲበሩ ይንጫጫሉ። ስነ ምግባራቸውም ሁሉም በዝቅተኛ ከፍታ ላይ አብሮ የሚኖር ስነ ምግባር ነው ያላቸው። ግን የንስር ባህሪ ከሌሎቹ አዕዋፎች የተለየ ነው። የሱ ባህሪ አንድ ላይ ሆኖ መቆየት አይደለም፣ እናም ከሌሎች ጋር አብሮ መብረርም አይደለም። ንስር ሰማይ ላይ የሚበረው ብቻውን ነው። ሁሉም የሚያለመው ከሌሎች አዕዋፎች የበለጠ ከፍ ብሎ መብረርን ነው። ሰማይ ላይ በጣም ከፍ ብሎ ነው የሚበረው፣ ስለዚህ ማንም አይረብሸውም። እናም ጩኸቶች ስለማይደርሱበት አያሰናክሉትም ወይም አይጎዱትም። ቤተሰቦች አሁን ያቀረብኩላችሁን ከንስር ልንማራችሁ የምንችል 3 ነጥቦችን እስከ መጨረሻው ድረስ ታዳምጡኝ ዘንድ ጋበዝኩኝ። አንደኛ፣ ንስር ዝምታን ስለሚወድ ቀና ያሉ ነገሮችን ያስወግዳል። ንስር እየበረረ ሳለ ቁራ ጀርባው ላይ ሆኖ ተቀምጦ እየነከሰው ሊረብሸው ቢሞክር ንስር ለቁራው ምላሽ ለመስጠት መልሶ አይሞክርም። ዝም ብሎ ክንፉን ይዘረጋና ወደ ሰማይ ከፍ ከፍ ማለት ይጀምራል። ንስር ወደ ሰማይ ከፍ እያለ በወጣ ቁጥር ለቁራው ለመተንፈስ አስቸጋሪ ይሆንበታል። ቁራ ከፍተኛ ሰማይ ላይ መተንፈስ አይችልም፣ ምክንያቱም በቂ የሆነ ኦክሲጅን ስለሌለ። በዚህን ጊዜ ቁራ ወደ ታች ይወድቃል። ንስሩ ከህመምና ከውካታ ነፃ ይወጣል ማለት ነው። ጓደኞች፣ ህይወታችን ልክ እንደ ንስሩ ናቸው። በህይወታችን ደግሞ ብዙ ቁራዎች አሉ፣ ወደፊትም በህይወታችን ይመጣሉ። በህይወታችን ውስጥ ቁራዎች የሚወክሉት ችግሮችንና ጥፋቶችን ነው። እናም ንስር ደግሞ የሚወክለው የኛ በዝምታ ስነ ምግባር ውስጥ ሆነን ወደፊት የምንጓዘው ነው። ሰዎች ሲተቿችሁ፣ ህይወት ሲፈትናችሁ ወይም የማያልቅ የሚመስሉ ችግሮች ሲደራረብባችሁ በእነዛ ላይ አታተኩሩ። ድምጻችሁን ጮክ ብላችሁ አትመልሱ። እንደ ተሳሳታችሁ አታረጋግጡላቸው። ዝም እንዲሉ አታደርጓቸው። ወይም በማውራትና በመከራከር ድምጻችሁን ጮክ ብላችሁ አትመልሱ። እንደ ተሳሳታችሁ አታረጋግጡላቸው። በማውራትና በመከራከር እንዳይተቿችሁ ማቆም አትችሉም። ይልቁንስ እንደዛ ከማድረግ ዝም በሉና ልክ እንደዛ ንስር ከፍ ብሎ መብረር ላይ አተኩሩ። ከፍ ብላችሁ ከበረራችሁ ሁሉም ችግር ካጠገባችሁ ገሸሽ ይላል። ተቃዋሚዎቻችሁ ይጠፋሉ። ከፍ ብላችሁ ከበረራችሁ ጫጫታ ሊረብሻችሁ አይችልም። ፈተና ሊፈትናችሁ ወይም እናንተ ላይ ሊመጣ ይችላል። ግን መልሳችሁ ለመፋለም ከመረጣችሁ ዋጋ ያለውን ኃይላችሁን ማባከን ይሆናል። እናም የትም አትደርሱም። ነገር ግን ልክ እንደ ንስር ከፍ ብላችሁ ከበረራችሁ ሁሉም ፈተናችሁ ሲጠፋ ትመለከታላችሁ። ሁሉም ፈተና በተደቀነባችሁ ጊዜ ዝም በሉና ከፍ ብላችሁ ራሳችሁ ላይ አተኩሩ። ሁሉም የሆነ ሰው የሚገፋችሁ ከሆነ ጸጥ ማለትን ልመዱ እና አሁንም ከፍ ብላችሁ ራሳችሁ ላይ አተኩሩ። ሁሉም ቁራ ሊረብሻችሁ ሲመጣ ዝም በሉና ከፍ ብላችሁ ራሳችሁ ላይ አተኩሩ። ለረጅም ጊዜ አብራችሁ አይቆይም፣ ምክንያቱም በእናንተ ደረጃ እኩል መብረር ስለማይችል። ብዙ ፈተናዎች የሚጠፉት ከፍ ብላችሁ ስትጓዙ ነው። የንስር እውነተኛ ኃይል በእሱ ትኩረት ባለው አስተሳሰብ፣ በዝምተኛ ባህሪውና በክንፉ ነው። ትኩረት ካላደረገ ከፍ ብሎ መብረር አይችልም። ዝም ካላለ ከፍ ብሎ መብረር አይችልም። ክንፉንም ካልዘረጋው ከፍ ብሎ መብረር አይችልም። እንዲሁ እናንተም በተመሳሳይ ራሳችሁ ላይ ትኩረት ካላደረጋችሁ መማር አትችሉም። ዝምታን ካልመረጣችሁ ትኩረት ማድረግ አትችሉም። ክንፋችሁን ካልዘረጋችሁ በሕይወታችሁ ከፍ ብላችሁ መብረር አትችሉም። ሁለተኛ፣ ንስር ዝናብ ይወዳል። አንድ የሚታወቅ የታዋቂ ሰው አባባል አለ። ሁሉም አዕዋፎች ዝናብ በሚሆንበት ጊዜ ሲጠለሉ፣ ነገር ግን ንስር ከዝናብ የሚጠለለው ከደመና በላይ በመብረር ነው። ችግሮች የተለመዱ ናቸው፣ ስነ ምግባር ግን ልዩነት ያመጣል። ዝናብ ሲመጣ ተገንዝባችሁ ታውቃላችሁ። ማለትም ንስር ከፍ ብሎ ለመብረር ይጠቀምበታል። አይጮህም፣ ድምፅ አያወጣም። ዝም ብሎ ብቻ ከፍ ብሎ ይበራል፣ ይዝናናበታል። ግን ሌሎች አዕዋፎች ይጨነቃሉ። ችግርና ፈተና ሕይወታችን ላይ ይመጣሉ፣ ጠቃሚ ናቸው። ግን ልዩነት ሊያመጣ የሚችለው የእናንተ ስነ ምግባር ነው። ማለትም ትፋለሙታላችሁ ወይስ ታስወግዱታላችሁ?
የእናንተ ምርጫ ነው። ንስር በሕይወቱ ዝናብንና ችግሮችን ያስወግዳል። እናንተም ዝም ብላችሁ ከፍ ብላችሁ መብረር ላይ ትኩረት አድርጉ። እናንተም እንዲሁ ተመሳሳይ ነገር ነው ልታደርጉ የሚገባው። ፈተና ሕይወታችሁ ላይ ሲደቀንባችሁ ብዙ ሰዎች ሰበብ ያበዛሉ፣ በመተቸት ራሳቸውን ይወጥራሉ። ከሁሉ በላይ የሚገርመው ነገር ይጨነቃሉ። ዝም ማለትና ራሳቸው ላይ ትኩረት ማድረግ አይችሉም። በዝናቡ ላይ፣ በችግሩ ላይ፣ በፈተናው ላይ ትኩረት ከማድረግ ይልቅ ግን ዝም ብላችሁ ራሳችሁ ላይ ትኩረት በማድረግ ከፍ ብላችሁ የምትበሩ ከሆነ በሕይወታችሁ ማንም እናንተን ከፍታ ላይ ከመውጣት ሊያስቆማችሁ የሚችል የለም። በሕይወታችሁ ማንም ከሕልማችሁና ከግባችሁ ሊያስቆማችሁም የሚችል የለም። ስለዚህ ዝም በሉና ማዕበሉን ውደዱት፣ ከሱም ተማሩ፣ ልክ እንደ ንስር አስወግዱት። ሶስተኛ፣ ንስር ብቻውን የሚበረው። በሕይወታችሁ ልክ እንደ በቀቀን አትሁኑ፣ እንደ ንስር ሁኑ። በቀቀን ብዙ ታወራለች፣ ከፍ ብላም መብረር አትችልም። ግን ንስር ዝምተኛ ነው፣ ሰማይን ለመንካትም የሚያቆም የለም። ንስር ከበቀቀን ጋር አብሮ አይበርም። ንስር ብቻውን ነው የሚበረው። ግን ለምን? አንድ የሚባል ነገር አለ። አብራቸው እንደምትውለው ሰው ነው የምትሆነው። ቀና አስተሳሰብ ካላቸው ሰው ጋር የምትሆን ከሆነ ማለትም ዓላማ ካላቸው፣ ጥሩ ዝንባሌ ካላቸው ጋር እንደነሱ የመሆን እድላችሁ ከፍ ያለ ነው የሚሆነው። በሌላ በኩል ደግሞ ቀና አስተሳሰብ በሌላቸው ሰዎች ራሳችሁን የምትከቡ ከሆነ ማለትም ራሳቸውን የማያነቃቁ ዓላማ ቢስ ከሆኑ ጋር የነሱ አይነት ጸባይ ማራመድና ምግባር ትማራላችሁ። ለዛ ነው ንስር ከበቀቀን ጋር የማይበረው። ንስር ምንም አይነት የአዋፍ ዝርያ በሱ ደረጃ ሊበሩ እንደማይችሉ ያውቃል። የሰማዩ ንጉስም እንደሆነ ያውቃል። ዝቅ ብሎ ከበቀቀን ጋር አብሮ መብረር ለሱ ምንም ትርጉም የለውም። እንዲሁ በተመሳሳይ በጭራሽ እናንተም እንደ በቀቀን ከሆኑ ጋራና ጠባብ አስተሳሰብ ካላቸው ጋር ለመብረር ራሳችሁን ዝቅ አታድርጉ። ብቻችሁን ብረሩ። ስትበሩ ግን ከፍ በሉ። በቁጥር መበለጥን አትፍሩ። ንስር ብቻውን ነው የሚበረው። እርግቦች አንድ ላይ ይበራሉ። ለዛ ነው አንድ ሰው እንዲህ ብሎ ነበር፣ ከጫጩቶች ጋር የምትውል ከሆነ እንደ ዶሮ ትሆናላችሁ፣ ከንስር ጋር ከሆናችሁ ዝምተኛ ትሆናላችሁ፣ ከፍ ብላችሁ ትበራላችሁ። ስለዚህ ብቻችሁን ብረሩ፣ ግን ስትበሩ ከፍ በሉ።